በግራ ጎን መተኛት የጨጓራ ማቃጠል ወይንም ቃርን ሊያስታግስልን ይችላል። ሰላም እንዴት ናችሁ? ዛሬ ሌሊት ላይ የጨጓራ ማቃጠል ወይንም የማቃር ስሜት የሚሰማችሁ ሰዎች ማድረግ የሚገባችሁን ነገሮች ልነግራችሁ ነው። ራታችሁን ቢያንስ ከመተኛታችሁ ከ2 እስከ 3 ሰዓታት በፊት መመገብ፣ ለራት ቅመም የበዛባቸው ወይንም ቅመምነት ያላቸው ምግቦች መቀነስ፣ ቢቻል ደግሞ ማስወገድ፣ እንዲሁም ደግሞ ልብስ የመኝታ ልብስ ለቀቅ ያለ የማያጣበቅ በማድረግ ትራሳችሁን ደግሞ ከፍራሻችሁ አንጻር የሆነ ያህል ከፍታ ሰጥቶ መተኛት ፍቱን የሆነ መፍትሄ ሊሰጥ ይችላል። ከዚህ በተጨማሪ ደግሞ በግራ ጎን መተኛት የጨጓራን አቀማመጥ ብቻ መሰረት ባደረገ መልኩ የጨጓራ ማቃጠልና የማቃር ስሜትን ሊቀንስልን ይችላል ማለት ነው። እነዚህን አድርጋችሁ መፍትሄ የማይኖረው አይነት ከሆነ የጤና ባለሙያን በማማከር መወሰድ ያለባቸውን መድኃኒቶች መውሰድ ትችላላችሁ ማለት ነው። እነዚህንና መሰል ስለ መድኃኒት መረጃዎችን ለማግኘት ይህን ቤት ፎሎ ማድረግ አትርሱ። እናመሰግናለን።